በሰውነታችን ላይ ሊያስከትል የሚችለው አደገኛውን ነገር ነው ይዤላችሁ የመጣሁት። እሱም እባብ ይባላል። ቪዲዮውን እስከ መጨረሻ ተከታተሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም በሌላ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ። ኮራል ከሚባሉት አደገኛ እባቦች ነው ይዤላችሁ የመጣሁት። ኮራል ከሚባሉት አደገኛ እባቦች ከሆኑት ከሰዎች የአእምሮና የነርቭ ምልክቶች ሊታዩ ይችላሉ። ለምሳሌ ላይኛው የአይን በግድ መውደቅ ወይም አይን መለወጥ አለመቻል፣ በጣቶች ላይ መለብለብ፣ ማቃጠል፣ ሰውነት ማዘዝ አለመቻል ወይም ፓራላይዝ መሆን፣ ከልክ በላይ ለሆኑ የጡንቻ ወይም ሰውነት ድክመት፣ ማለዋወጥና ማዋጥ አለመቻል። አንዳንድ ጊዜ መርዛማ እባቦች መርዛቸው ወደ ሰውነታችን ሳይረጩ ሳያስገቡ ሊነክሱን ይችላሉ። ይህም ደረቅ ንክሻ ይባላል። በደረቅ ንክሻ ጊዜ ከላይ የተዘረዘሩትን የመርዛማ እባብ ንክሻ ምልክቶች አይኖሩም። የመጀመሪያ ሕክምና እርዳታ ይሂዱ። ወደ ድንገተኛ አደጋ የእርዳታ ጥሪ ወይም የምትኖሩበት ሀገር ባስቀመጡት የድንገተኛ አደጋ መቀበያ ስልክ ይደውሉ ወይም ፈጥነው አቅራቢያ ወዳለ ሐኪም ቤት ይሄዱ። የሕክምና እርዳታ እስከሚደርስ ድረስ እነዚህን አያደርጉ። አንደኛ፣ ከእባቡ ራቅ ብለው ይራመዱ፣ በድጋሚ ከመነደፍ ይድናሉና። ሁለተኛ፣ የተነከሰውን አካል አያንቀሳቅሱ፣ እግርም እጅም ሊሆን ይችላል፣ የመርዙን ስርጭት ይቀንሳልና። ሶስተኛ፣ ከማበጡ በፊት የተለያዩ ጌጣጌጦችን፣ የሰዓትና የወርቅ ጠባብ ልብሶችን ያስወግዱ። በማበጡ ምክንያት በኋላ አልወጣም ብሎ ሊያስቸግርና ጣቶቻችሁ ወይም እጅና እግሮቻችሁን ከተጨማሪ ጉዳት ይከላከላልና። አራተኛ፣ ከእርሶ አረጋግተው በጥሩ ሁኔታ ይቀመጡ። አቀማመጣችሁን አሳምራችሁ ማለት ነው፣ መርዙ እንዳይሰራጭ ያግዛልና። አምስተኛ፣ በሳሙናና በንጹህ ውሃ ይታጠቡ። ቦታው ላይ የእባቡ ምራቅ ካለ ተጨማሪ መርዝ ወደ ሰውነት እንዳይገባ ይረዳልና። ስድስተኛ፣ በንጹህና ደረቅ በሆነ ነገር ይሸፍኑት። ካጠበቁት የመርዙን ስርጭት ስለሚጨምር ላላርገው ይሰሩት። ሰባተኛ፣ የእባቡን ቀለምና ቅርጽ ያስተውሉ። ከቻሉም የርቀት ፎቶ ወይም ቪዲዮ ለማንሳት ይሞክሩ። ይህም ለሐኪሞቻችሁ መርዛማ የሆነውን እባብ መርዛማ ካልሆነ እባብ ለመለየት ይረዳልና። ፈጽሞ ማድረግ የሌለባችሁ ነገሮች፣ የተነከሰው ቦታ ላይ በማሰር አይሞክሩ። የተነከሰው ቦታ ላይ በበረዶ በማቀዝቀዝ አይሞክሩ። የተነከሰው ቦታ ላይ ምንም አይነት ነገር ማድረግ አይሞክሩ። የተነከሰው ቦታ ላይ በሆነ ነገር ወይም አለመነካካት። አነቃቂ ነገሮች፣ ካፌ ወይም ቡና ወይም አልኮል አይጠጡ። ምንም ነገር ማድረግ አይቻልም ማለት ነው። ይህ የደም መፍሰስ ሊያስከትል ስለሚችል ይህን ከተጠቀማችሁ ጥሩ አይደለም ማለት ነው። ይህ ደም መፍሰስ ሊያስከትል ይችላል። እባቡም ለመያዝ አትሞክሩ፣ ለተጨማሪ ንክሻ ይዳረጋሉና። ጤና ነክ ነገሮችና ምግቦችን አንዳንድ መረጃዎችንም ማግኘት ስለሚችሉ ቪዲዮውን ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ይሄ ሁላችሁንም አመሰግናለሁ። ያው ድንገተኛ እባቦች ከመነከሳችን ምንም ማድረግ የለብንም ማለት ነው። አብዛኛው ጊዜ እባቦች ለሰው መርዛማ አይደሉም። በዓለም ላይ ዙሪያ ካሉት የእባብ ዝርያዎች ከእባብ ዝርያዎች ውስጥ 15% እና በአሜሪካ ውስጥ ደግሞ 20% የሚሆኑ በንክሻቸው መርዛቸው ወደ ሰውነታችን ይረጫሉ ማለት ነው። እነዚህ እባቦች ደግሞ መርዛማ እባቦች ይባላሉ። በእነሱ መነከስ ደግሞ ያው ከባድ ጉዳት ወይም ሞትን ሊያስከትል ይችላል፣ እስከ ሞት ሊያስከትል ይችላል ማለት ነው። አብዛኛው እባብ እንትኖች ያው ጥሩ አይደለም ማለት ነው ወዶችዬ። እና ለዛሬ እንግዲህ እዚህ ላይ አበቃለሁ ማለት ነው። ከባድ ህመምና እንቅልፍ መነሳት ከተነከሱ ቦታ ጀምሮ እያበጠ ይሄዳል። ላብላብ ማለትም ይኖራል። በመተንፈስ እንቸገራለን እና የድካም ስሜት፣ በአፋችን ውስጥ ደግሞ ያልተለመደ ጣዕም ሊኖር ይችላል። ስለዚህ መጠንቀቅ አለብን ማለት ነው ወዶችዬ። ሁላችሁንም አብራችን ስለቆያችሁ በጣም አድርጌ አመሰግናለሁ። አበረታቱኝ። ብዙ ነገር ሁለገብኝ በቃ በሁሉም ቦታ እየገባው አንዳንድ ነገሮችን አቀርብላችኋለሁ ማለት ነው።
ቤተሰቦቼ ሰብስክራይብ በማድረግ ለሌሎችም እንዲደርስ ላይክ፣ ሼር አይረሳ። ሁላችሁንም አመሰግናለሁ ማለት ነው። ክበሩልኝ ዶችዬ፣ ሁላችሁንም ወዳችኋለሁ። እንግዲህ ያው ቻናል የከፈትኩት የሚያቀኝ ሰው ብቻ እንዳይልኝ ሳይሆን ዓለም እንዳይልኝ ነውና ሼር እያረጋችሁ ተደራሽ ይሆናል ማለት ነው። እና ክበሩልኝ ውዶችዬ፣ ከድንገተኛ ነገር ይጠብቀን ፈጣሪ። ይሄንን ድምፄን የምትሰሙ ሁሉ የምታነቡ ሁሉ ሀብታም ያርጋችሁ፣ ጤና ይስጣችሁ። ከምንም በላይ ጤና ነው እና ጤናችሁን ያድላችሁ። ላለው አመሰግናለሁ ውዶችዬ፣ ወዳችኋለሁ። ሁላችሁንም ኮመንት አድርጉልኝ፣ እኔም እየመጣው አበረታታችኋለሁ። ዩቱብ ደግሞ ታውቃላችሁ ያው እየተማማረን ጥሩ ነገር ካላቀረብን ካልሰራን ምንም ነው ማለት ነው እና ዩቱብ ደግሞ ህብረት ይፈልጋልና በህብረት እናድጋለን። አብሽሩ። እኔም አዲስ ጀማሪዎች ካላችሁ ሊንካችሁን አስቀምጦ ባለኝ ሁሉ ቤተሰብ አረጋችኋለሁ፣ አበረታታችኋለሁ ማለት ነው። እናንተም ማበረታቱኝ፣ እኔም ማበረታታችኋለሁ። አብረን እንዘልቃለን ማለት ነው ካለውበት እና በቀጣይ ቪዲዮ በሰላም ያገናኘን። ከበሩልኝ ልጆች። ያው ሀሳቤን እንትን ብላ ሴትዮዋ እየደወለች ነበረ ዘግቼባት ነው እና በቀጣይ በጥሩ ሁኔታ አድርጌ ይዤ እቀርባለሁ ማለት ነው። በዛሬ እዚህ ላይ ያበቃለሁ። እኔ እባብ በጣም ነው የምጠላው እባብ፣ እንደገና ደግሞ አይጥ በጣም ነው የምጠላው። በጣም ሳያቸው ስቅጥ ነው የሚለኝ። ገና ከሩቅ ሳያቸው ራሱ ሰውነቴ ነው በቃ እንትን የሚለኝ ሙርር የሚያደርገኝ ልክ እነሱ እንደነከሰ ነገር እና ደህና ሁኑልኝ። ባይ ባይ።